እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድርሻማ። ብልጽግና ፓርቲ በህብረ ብሔራዊ አንድነትና በሀገረ መንግስት ጽናት ላይ ያተኮሩ ስራዎችን ባለፉት ዓመታት በተለያዩ አቅጣጫዎች ተግብሯል። ፓርቲያችን ብልጽግና በህብረት ሆነን እንበለጽጋለን፣ በልጽገንም በህብረት እንኖራለን በሚል መርህ ህብረ ብሔራዊ አንድነትን ለማረጋገጥ ትኩረት ሰጥቶ እየሰራ ያለ ነው። ከዚህ አንጻር ለቀጣዮቹ 5 ዓመታት ኢትዮጵያን የመምራት እድል ብናገኝ የብዝሃ ቋንቋ ፖሊሲን ወደ ተግባር በማስገባት አንድነታችን በጠንካራ መሰረት ላይ እንዲቆም ማድረግ የመጀመሪያው ተግባራችን ነው። ሌላኛው ደግሞ ፓርቲያችን ብልጽግና የፌዴራል ስርዓቱ ዋነኛ ምሰሶ ብዝሃነትን ለማስተናገድ መቻሉ ነው ብሎ ስለሚያምን ለብሔር ብሔረሰቦችና ህዝቦች ዕውቅና የሰጠ ፌዴራላዊ ስርዓት በመገንባት የብሔሮች መብት የተከበረባት እውነተኛ ህብረ ብሔራዊት ሀገር እንድትኖረን ይሰራል። ህብረ ብሔራዊ የፌዴራል ስርዓት የመገንባት አቋማችን ኢትዮጵያ በታሪኳ አያሌ ፈተናዎችን አልፋ ዛሬ ላይ አዲስና ተስፋ ሰጪ ምዕራፍ ላይ ትገኛለች። የዚህ ተስፋ ማገር ደግሞ እኛ እንደ ፓርቲ የሙጥኝ ያልነውና ለተግባራዊነቱ የምንተጋለት እውነተኛ ህብረ ብሔራዊ የፌዴራል ስርዓት ነው። ብልጽግና ፓርቲ ፌዴራሊዝምን የሚመለከተው እንደ ስልጣን ክፍፍል መሳሪያ ብቻ ሳይሆን እንደ ሀገረ መንግስት ግንባታ ዋነኛ ምሰሶ ነው። ለሀገራችን ብዝሃነትን ማስተዳደር አማራጭ የሌለው ጉዳይ ነው። ህብረ ብሔራዊ ፌዴራሊዝም ብዝሃ ልሳን፣ ብዝሃ ባህልና ማንነት ያላትን ኢትዮጵያን በጽኑ መሰረት ላይ ለመገንባት ብቸኛው መንገድ ነው። ካለፉት የፖለቲካ ጽንፎች በመውጣት ብልጽግና የቡድን መብትን፣ ቋንቋ፣ ባህል፣ ራስን ማስተዳደርና የግለሰብ መብትን እንደ ዜግነትና የሲቪክ ነጻነት ያሉትን ሳያጋጭ በአንድነት ያስተናግዳል። አንዱ ያለ ሌላው ዋስትና እንደሌለው እናምናለን። ፌዴራሊዝማችን ከቂምና ከጥርጣሬ የወጣ በታሪክ ትስስር፣ በጋራ ጥቅምና በጋራ ተስፋ ላይ የተመሰረተ የሁላችንም ቤት እንዲሆን እንሰራለን። ጠንካራ ሀገረ መንግስት የሚገነባው በሰዎች ፍላጎት ሳይሆን በህዝብ የሚታመኑና ገለልተኛ በሆኑ ተቋማት ነው። ስልጣን የሚመነጨው ከህገ መንግስታዊ ስርዓትና ከሰላማዊ ፉክክር ብቻ መሆን አለበት የሚል ጽኑ አቋም አለን። የለውጡ መንግስት ከመጣ ወዲህ በንድፈ ሐሳብ ደረጃ ብቻ የነበረውን ፌዴራሊዝምን ወደ ተግባር ለመቀየር አበይት እርምጃዎችን ወስዷል። ቀደም ሲል አጋር ተብለው ከውሳኔ ሰጭነት ተገፍተው የነበሩ የዳር አካባቢ ህዝቦችን በማቀፍ ሁሉንም ኢትዮጵያዊ እኩል የውሳኔ ባለቤት ያደረገ ብልጽግና ፓርቲን መስርተናል። ይህ በኢትዮጵያ የፖለቲካ ታሪክ የመጀመሪያው ግዙፍ ህብረ ብሔራዊ ውህደት ነው። በፌዴራልና በክልሎች መካከል ያለውን ግንኙነት በፓርቲ መመሪያ ሳይሆን በህግ ለመምራት የመንግስታት ግንኙነት ስርዓት መወሰኛ አዋጅ 1231/2013ን አጽድቀን ወደ ስራ ገብተናል። ጣልቃ ገብነትንም አስቀርቷል። ለዘመናት ታፍነው የነበሩ የክልልነትና የማንነት ጥያቄዎች በህገ መንግስታዊ መንገድና በህዝበ ውሳኔ ምላሽ እንዲያገኙ አድርገናል። ህዝቡ በራሱ ጉዳይ ላይ የመወሰን መብቱንም አረጋግጦለታል። አዲስ የትምህርት ፍኖተ ካርታ በማዘጋጀት የታሪክ ትምህርት የሁሉንም ብሔር ብሔረሰቦች ታሪክ ያካተተ እንዲሆን አድርገናል። ይህም ወጣቱ ትውልድ ስለ ሀገሩ እውነተኛና ብዝሃ ታሪክ እንዲገነዘብ መሰረት ጥሏል። ከተፎካካሪ የፖለቲካ ፓርቲዎች ጋር በጠላትነት ሳይሆን በትብብር መንፈስ የመስራት ባህልን አዳብረናል። እነዚህ ስራዎቻችን በዜጎች ህይወትና በሀገራዊ ህልውናችን ላይ ግልጽ ለውጦችን አምጥተዋል።
ከለውጡ በፊት የነበረው የጥርጣሬ ፖለቲካ ተወግዶ በክልሎች መካከል የእህትማማችነትና የወንድማማችነት መንፈስ ሰፍኗል። ክልሎች እርስ በርሳቸው የሚደጋገፉበት የጎንዮሽ ግንኙነትን በስቷል። የዳር አካባቢ ህዝቦችም ዛሬ በፌዴራል መንግስቱ ቁልፍ ቦታዎች ላይ በመገኘት ሀገራቸውን እያገለገሉ ነው። ይህም ብሔራዊ አንድነታችንን አጽንቷል።